ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ቆያችሁኝ? የላይፍ ዊዝ ዮሳን የተሰኘው ዝግጅታችን ነው። እዚህ ቻናል ላይ የተለያዩ እናንተን ይጠቅማል ብዬ ያሰብኳቸውን የተለያዩ ለህይወታችሁ ይጠቅማል ብዬ የማስባቸው ነገሮችን እያነሳን እንሄዳለን ማለት ነው። ቤተሰብ ያልሆናችሁ አባላት ካላችሁ የደውል ምልክቱን እየተጫናችሁ አሁኑኑ ቤተሰብ ሁኑ። በየቀኑ አዳዲስ ቪዲዮዎችም እንዲደርሳችሁ ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ባለፈው የጀመርነው ሪቪው ማድረግ መጽሐፍ ነበረ። እሱን ቻፕተር 1 ነበር የጀመርነው። ከዛ የቀጠለ ደግሞ ቻፕተር 1 በሙሉ ዛሬ ደግሞ እናጠናቀቃለን ማለት ነው። እንግዲህ በዚህ ዩኒት ላይ በዚህ ምዕራፍ ላይ 5 ርዕሶችን እናያለን ማለት ነው። ሰፋ ያሉ ርዕሶችም ስለሆነ በሱሱም ለማንሳት እንሞክራለን ማለት ነው። እንግዲህ ምዕራፍ 1 ላይ መባነን ምንድነው የሚል ነበር ያየነው። ፓርቲቱ ደግሞ ከአእምሮን አምልጥ ከአእምሯችን እንዴት እናምልጥ አእምሮን አምልጥ የሚል ምዕራፍ ነው። መጽሐፉ የሚጀምረው አንድ ሰው ወደ ሐኪም ዘንድ ሄዶ ጭንቅላቴ ውስጥ ድምጽ ይሰማኛል ብሎ ቢናገር እና ወደ ሐኪም ቤት እንዲሄድ ይመከራል። እውነት ፍጹም ተመሳሳይ በሚመስል መንገድ ሁሉም ሰው አእምሮ ውስጥ የሚፈጠር ድምጽ አለ። ድምጹን ማስቆም የማንችል ፍቃድ አልባ የሆነ የግል ወይም የጋራ ንግግር ነው ብሎም ይገልጻል መጽሐፉ። አብዛኞቻችን በአእምሯችን ውስጥ በዚህ ሀሳብ ይመላለሳል። ነገር ግን ሁላችንም ሀሳብ አናወጣም ወይም አንናገርም። እናም በአእምሯችን ውስጥ የሚመላለሱ ድምጾች አስፈላጊ ወይም አላስፈላጊ ሊሆኑ ይችላሉ። ምክንያቱም የቅርብ ወይም የሩቅ ያለፈ ነገሮችን እየቀሰቀሰ ወይም ወደፊት የሚሆነውን እየተነበየ ወይም ቀድሞት የሚደርስም ሊሆን ይችላል። ስለዚህ አእምሮ ውጤቱ መጥፎ ከሆነ መጨረሻው መጥፎም ስለሚሆን አእምሯችን ደግሞ ወደ ፍርሃት እንዲሄድ ያደርገዋል። እና አንዳንድ ጊዜ ይህ ማጀቢያ ድምጽ ከሚታይ ምስል ወይም የአእምሮ ፊልም ጋር አብሮ ሊከሰት ይችላል። ይህ ድምጽ የሚተረጎመው ግን አሁን ካለው ነባራዊ ሁኔታ ጋር አላስፈላጊ ቢሆን እንኳን እነሱ የሚተረጉሙት ግን ካለፈ ጊዜ ጋር ነው። ይህ የሚሆንበት ምክንያት ደግሞ ድምጹ ባለቤትነቱ ለአንተ ሁኔታዊ አእምሮ ነው ብሎ መጽሐፉ ይገልጻል። ይህ ማለት አእምሯችን ያለፈ ታሪክ አሁን ያለንበት አስተሳሰብ ውጤት ነው ማለት ነውና እኛ የሰው ልጆች የምንመለስበት ለነገሮች ወይም የምንፈርድበት ሁኔታ በፊት የነበረን አመለካከት አስተያየት ስለሆነ ነው ይለናል። ምክንያቱም አእምሯችን የሚያጠቃቸው ወይም የሚቆጣቸውና አስፈላጊ የሚሆኑ አላስፈላጊ የሚሆኑ ኃይሎችም አሉ። እነዛም ስለሆኑ አእምሯችን አላስፈላጊ የሆኑ ኃይላችን ሁሉ አሟጦ የሚጨርሰው የሚያሰቃይም ነው። ይህም ያልተነገረለት የመከራና የደስታ ማጣትም እንዲሁም በሽታም ጭምር ነው። ጥሩ ነገሩ ደግሞ ምንድነው? ራሳችን ከአእምሮ ነፃ ማውጣት የምንችልበት መሆኑ ነው። ብቸኛና እውነተኛ ነፃነትም ይህ ነው። በቻልነው መጠን በጭንቅላታችን ውስጥ የሚሰማን ድምጾችን ማዳመጥ መጀመር እንዳለብን መጽሐፉ ይነግረናል። ሰው እንደመሆናችን መጠን በጭንቅላታችን ውስጥ እየተደጋገመ የሚመጣው የትኛውም አይነት ሀሳብ አካሄዱን በልዩነት መከታተል አለብን ይለናል። ታዲያ ይሄ በጭንቅላታችን ውስጥ የሚመጣብን ድምጽ ይሄ ያለ አድሎ ያለ ፍርድ ድምጹን ማዳመጥ አለብን ይለናል። ከዛም ብዙም ሳንቆይ ቢያንስ አንድ ነገር መገንዘብ እንችላለን። አእምሯችን ውስጥ የሚመጣብንን ሀሳብ ቁጭ ብለን ማዳመጥ ከቻለን ማለት ነው። እናም አንድ ሀሳብ ስናዳመጥ ስለዚህ ሀሳብ አውቀናል ማለት ብቻም ሳይሆን ሀሳቡን በተመለከተ እኛው ራሳችን ምስክር ሆነን እንደተገኘንም ይታወቀናል ማለት ነው። አንድ ሀሳብ ሲቀነስ አእምሯችን ውስጥ የሚወርደው የሀሳብ ፍሰት ይቋረጣል። መጀመሪያ ላይ እነዛ ክፍቶች የሚቆዩ ለአጭር ጊዜ ምናልባትም ለጥቂት ሴኮንዶች ብቻ ሊሆኑ ይችላሉ። ቀስ እያለ ግን ክፍተቶቹ የሚቆዩበት ጊዜ እየረዘመ ይሄዳል። ልክ ይሄ ነገር እንዴት ነው በአእምሯችን ውስጥ ሲፈጠር ውስጣችን ላይ የሚያመጣው ውስጣዊ መረጋጋትና ሰላም ይሰማናል። ሀሳቦቹን መቀነስ ስንጀምር ጥልቀቱም ማለቂያ የሌለው ነው። ከዚህ በተጨማሪም ከጥልቀት ውስጥ የሚመነጭ የደስታና የሐሴት ስሜትም ይሰማናል። ደስታ አይገዛም አይደለ? ስለ ሰላም ብለን የምንከፍለው ዋጋ እኛን የሚያቀለን ህሊናችን የሚያቆሽሸን ህሊናችን የሚያሳነሰን ከሆነን ለመረጋጋት ተብሎ የሚከፈለው ዋጋ የሚያነቀንም ከሆነ የሚያሳንሰንም ከሆነ ሰላም ለማግኘት የሚከፈለው ዋጋ ያልተገባ ነውና ቢቀር ይሻላል ይለናል ማለት ነው። በዚህም ውስጣዊ ቁርጠኝነት ውስጥ ከአእምሮ ራሳችን የምናስቀምጥበት ቦታ በበለጠ አንተ የተሻለ ጥንቁቅ የተሻለ የነቃ ትሆናለህ። በአጭሩ ሙሉ ለሙሉ ራሳችን
ከቀልባችን እንሆናለን ይለናል ማለት ነው። ሌላ የሚያነሳው ሀሳብ ደግሞ ምንድነው? በማሰብ ውስጥ የምንጠመደው ለምንድን ነው? እና ደግሞ ከሀሳብ በላይ ለመሆን መባነን አለብን ነው የሚለው። እንግዲህ በዚህ ከሀሳብ በላይ ለመሆን መባነን የሚለው ላይ የሚያነሳው ሀሳብ አይምሯችን የሀሳቦቻችን መገልገያችን ነው። የተለያዩ ሀሳቦች የተለያዩ ተግባራትን የምናከናውንበት ዘንድ ለአንተ ወይም ለአንቺ ተዘጋጅቶ የቀረበ መሳሪያ ነው የሚለን እና ጎጂነቱ ደግሞ አይምሯችን ብዙ ያልተገባ ሀሳቦችን የበዛው ሀሳብ አሉታዊ የሆነ ብዙ ነገሮች ስለሚያስብ ጎጂነትን እንዲሆን አድርጎታል ማለት ነው። አሁን አንዳንዴ በጣም አይምሯችን በጣም ሲያስብ በጣም ሲጨነቅ በነገሮች በሆነውም ባልሆነውም በጣም ሲጨነቅ የሚያድለው ወደ አሉታዊ ሀሳብ ነውና በጣም ሲያስብ በሆነውም ባልሆነው ነገር መተው ራሱ አማራጭ እንዳለን እንኳን እንዳይሰማን ያደርገናል ማለት ነው። ስለዚህ በጣም ማሰብ በጣም መጨነቅ ኦቨር የለብንም ማለት ነው። ቀጣይ ደግሞ የሚያነሳው ሀሳብ ደግሞ ምንድነው? በማሰብ ሱስ የምንጠመደው ለምንድን ነው የሚለን። በማሰብ ሱስ የምንጠመደው እኛ የሰው ልጆች ማንነታችን የምንረዳው በምንተገብረው ተግባርና በያዝነው የሀሳብ ይዘት ነው። ምክንያቱም በልጅነታችን የተሰጠን ምስል አለ፣ አይምሯችን ውስጥ የሚቀረጽ አለ። ያ ምስል ደግሞ ይለናል ራስ ወዳድነትን ወይም እኔነት ብለን ልንጠራው እንችላለን ይለናል። መጽሐፉ ደግሞ ራስ ወዳድነት የሚገልጽበት መንገድ አለው። በንቃተ ህሊና ቢስነት ምክንያት ከአይምሮ ጋር በሚፈጠር ጥብቅ ትስስር የተፈጠረ የውሸት ማንነት በማለት አስቀምጦታል እና በዚህ ሀሳብ ላይ ሰውነት እንዴት እንደሚሰራ የበለጠ ባወቅን መጠን አይምሯችን ያለው የረቀቀ ሊቅነትን ምን ያህል የሰፋ መሆኑንና እኛ የምናውቀው ነገርም ምን ያህል ጥቂቱንም እንደሆነ ያስረዳናል ማለት ነው። ከዛ ሀሳብ በኋላ ደግሞ የሚገልጽልን አለ። በስሜት ስሜታችን የሰውነት ምላሽ ነው ይላል። ይሄ ደግሞ በሱሱ አጠር ባለ መልኩ ምን ለማለት እንደፈለገ ለመግለጽ እሞክራለሁ። ያ ማለት አይምሯችን ንቁ ባልሆነበት ሰዓት ስሜት የሚፈጥረው አይምሮና ሰውነት የሚገናኙበት ቦታ ላይ ነው ይላል። ያ ስሜት ማለት ሰውነታችን ለአይምሯችን በሚሰጠው ምላሽ ማለት ነው። ለምሳሌ የጸብ ሀሳብ ወይም የጥላቻ ሀሳብ በሰውነታችን ውስጥ ቆጣ ብለን የምንጠራው አለ ወይም የምናወጣው ኃይል አለ። ያ እንዲጨምር ያደርገዋል። በዛም ሰዓት ሰውነታችን ለመጣላት ዝግጁ ይሆናል ማለት ነው። እንዲሁም ስሜት ማለት በሰውነት ውስጥ የምናንጸባርቀው የአይምሮ ምላሽ ከሆነ አንዳንድ ጊዜ በሁለቱም መካከል ግጭት ይፈጠራል። አይምሮ እምቢ ሲል ስሜት ደግሞ እሺ ይላል፣ ወይም ደግሞ ተመሳሳይም በተቃራኒ መንገድ ሊሆን ይችላል። ሀሳብ በጭንቅላታችን ውስጥ ሲሆን የምናስተውለው ስሜት ግን ከዚህ የበለጠ አካላዊ ይዘትን ስለተላበሰ በዋናነት ደግሞ በሰውነታችን ላይ ይንጸባረቃል እና እዚያ ላይ እናስተውላለን ወይም እንገነዘባለን። ስሜት ደግሞ በዚህ መንገድ ማስተዋል መቻል በዋናነት ከዚህ በፊት በገለጽናቸው ሀሳብ ማዳመጥ ወይም ማስተዋል ብሎ ከገለጸው ጋር መጽሐፉ ተመሳሳይ ነው ማለት ነው። እንግዲህ ተመልካቾቼ ለዛሬ ነበረን ቻፕተር 1 ነበረ። ቻፕተር 1 ሙሉን አጠናቀናል። ቀጣይ ቪዲዮ ደግሞ ቻፕተር 1 ሙሉ ለሙሉ ይዤላችሁ እመጣለሁ። ለዛሬ ነበረን ቆይታ ይህንን ይመስል ነበር። ስላዳመጣችን እጅግ አድርጌ ነው የማመሰግነው። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።